ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የአዩድ ሚዲያ ተከታታዮቻችን፣ ዛሬ በዓለም ዙሪያና በሀገራችን የተከሰቱ የምድራችንን ኃይል ሚዛን ፍጹም በሆነ መልኩ የለወጡ እጅግ አስደንጋጭና ስልታዊ መረጃዎችን በፍጥነት ይዘንላችሁ ቀርበናል። ዛሬ የምናያቸው ዋና ዋና አጀንዳዎች የመካከለኛው ምስራቅ ታላቅ ፍንዳታና የአሜሪካ ወታደር መገደል፣ ኢራን በሰሜን ኢራቅ በፈጸመችው ከባድ ጥቃት የአሜሪካ ወታደር ተገሏል። ፍጥጫው 8ኛ ቀኑን ይዟል። በተጨማሪም የኩዌት ሁለተኛ ግዙፍ የውሃ ማመንጫ ጣቢያ በኢራን ሚሳኤሎች ወድሟል። ባህሬንና ዮርዳኖስ በቦምብ ተናውጠዋል። አሜሪካ ምን አይነት ከባድ አጸፋ ትሰጥ ይሆን? የፌዴራል መንግስትና የህወሓት ፍጥጫ ያስፈሪው ምዕራፍ፣ ትግራይ ክልል በምክር ቤቱ ሆነ በሀገራዊ ውሳኔዎች ላይ አለመሳተፏ በሁለቱ ወገኖች መካከል ያለውን ጠብ መካረር እንዴት ያሳያል? ሚስጥሩን እንፈትሸዋለን። እንዲሁም ኔታንያሁ ኒውዮርክ ከተማ ከገቡ ይታሰራሉ። የከተማዋ ከንቲባ መምዳኒ የዓለም አቀፉን የወንጀለኞችን ፍርድ ቤት የአይሲሲን እስር መመሪያ ተግባራዊ ያደርጋለሁ ማለታቸውን ተከትሎ የተፈጠረው ታላቅ ውጥረት፣ እንዲሁም በኬንያ የተሰማው ድንገተኛ የፖለቲካዊ ማጽዳት፣ ፕሬዝዳንት ዊሊያም ሩቶ የ65 የመንግስት ኤጀንሲዎችን የቦርድ አባላትን በሙሉ በአንድ ጀንበር ከስልጣናቸው ያባረሩበት ሚስጥር እና የታገተችው የነዳጅ መርከብ እጣ ፈንታ፣ የታንዛኒያ ሰንደቅ ዓላማ የምታውለበልበው መርከብ በሶማሊያ ባህር ላይ በወንበዴዎች ታግታ ወደ ፑንትላንድ ማምራቷ ተሰምቷል። እነዚህን አንገብጋቢ ጉዳዮች የምንተነትናቸው ይሆናል። ቪዲዮን ላይክ በማድረግ ጀምሩ። ወደ ዘገባችን እናልፋለን። ወደ መጀመሪያውና መላው ዓለምን ወደ አሳሰበው ዓለም አቀፍ አጀንዳችን ስንሻገር መካከለኛው ምስራቅ ወደማይመለስበት መጠነ ሰፊ የክልላዊ ጦርነት ውስጥ በይፋ ገብታለች። በዛሬው ዕለት የወጡ መረጃዎች እንደሚያመለክቱት ኢራን በሰሜን ኢራቅ በፈጸመችው ድንገተኛ ከባድ ጥቃት አንድ የአሜሪካ ወታደር መገደሉንና ሌላው ወታደር ደግሞ በጽኑ መቁሰሉን የሀገሪቱ ማዕከላዊ እዝ በይፋ አስታውቋል። ይህ ክስተት በኢራንና በአሜሪካ መካከል ለተከታታይ ለ8 ቀናት ያለቀውን የፊት ለፊት የተኩስ ልውውጥ ወደ እጅግ አደገኛ ምዕራፍ አሸጋግሮታል። ባለፉት ቀናት ሁለቱም ወገኖች በተለያዩ ስልታዊ መሰረተ ልማቶች ላይ ከባድ ጥቃቶችን በመፈጸም አንዳቸው ሌላውን ሲከሱ የቆዩ ቢሆንም አሁን ግን የአሜሪካ ወታደር ደም መፍሰሱ ዋሽንግተንን ለአሰቃቂ አጸፋዊ እርምጃ እያዘጋጀ እንደሆነ ይነግራል። የኢራን ወታደራዊ እዝ በበኩሉ የአሜሪካን ጥቃት ለመመከት በሚል የባህረ ሰላጤውን ሀገራትን ስትራቴጂካዊ መሰረተ ልማቶች በሙሉ ኢላማ ማድረግ መጀመሩን አስታውቋል። በዚህም መሰረት የኩዌት መንግስት ሁለተኛ ግዙፍ የውሃ ማመንጫ እና ማጣሪያ ጣቢያው በኢራን ከባድ ሚሳኤሎች ተመቶ ሙሉ በሙሉ ወድሟል። ይህ ጥቃት ኩዌትን ብቻ ሳይሆን በመላው የባህረ ሰላጤው ሀገራት ውሃና የኃይል አቅርቦት ከፍተኛ አደጋ ላይ ጥሏል። በተጨማሪም ባህሬንና ጆርዳንም ሌሊቱን በኢራን ሚሳኤሎች፣ ድሮኖች በከባድ ሁኔታ መደብደባቸው ተገልጿል። አሜሪካ ጥቃቱን ያቁም ያለው ብትልም መሬት ላይ ያለው ሀቅ ግን ፍጹም የተለየና የጦርነቱን እሳት ይበልጥ እየተቀጣጠለ መሆኑን ያሳያል። የፌዴራል መንግስትና የህወሓት ፍጥጫ፣ የትግራይ መገለልና መካረር። ወደ ሀገራችን የውስጥ ጉዳይ ስንመለስ የትግራይ ክልል በህዝብ ተወካዮች ምክር ቤት ሆነ በተለያዩ ሀገራዊ ምርጫ ሂደቶች በሀገራዊ ምክክር ጉባኤው እንዲሁም በአበይት ሀገራዊ ፖሊሲ ውሳኔዎች ላይ አለመሳተፏና አለመካፈሉ አሁንም በይፋ እየታየ መምጣቱ ሀቅ ሆኗል። ይህን ክስተት ደግሞ ክልሉን በፓርቲ ደረጃ እየመራው ባለው በህዝባዊ ወያኔ ሓርነት ትግራይ ህወሓትና በኢትዮጵያ ፌዴራላዊ መንግስት መካከል የተፈጠረውን ጠብ ፍጥጫ ከቀን ወደ ቀን ይበልጥ እየተካረረና እየጠነከረ መምጣቱን ቁልጭ አድርጎ የሚያሳይ ትልቅ ምስክር ነው። ከፕሪቶሪያው ሰላም ስምምነት በኋላ ዘላቂ መረጋጋትና ልማት ቢመኝም የፖለቲካ ሊቃኑ ግን አሁንም ስልጣንና ጥቅምን መሀል በማድረግ የህዝቡን እጣ ፈንታ አደጋ ላይ እየጣሉ ይገኛሉ። ትግራይ ከሀገራዊ ውሳኔዎች መገለሏ የክልሉን ህዝብ ድምፅ አልባ የሚያደርግ ከመሆኑ በላይ በሀገሪቱ የፌዴራሊዝም ስርዓት ላይ ትልቅ ስንጥቅ እየፈጠረ ነው። ይህንን ፍጥጫ በሰላማዊ ውይይት ከመፍታት ይልቅ ማካረር የድሃውን ዜጋ ህይወትና ሰላም ዳግም አደጋ ላይ የሚጥልም በመሆኑ መንግስትና ህወሓት ለህዝብ ሲሉ ከግትርነታቸው ሊወርዱ ይገባል።
ጣናው ኒውዮርክ ከገቡ ይታሰራሉ። የከንቲባ ማምዳን ቁርጠኝነትም። ወደ ዓለም አቀፍ መድረክ ስንመለስ ሌላኛው ትልቅ ፍንዳታ የተሰማው ከአሜሪካ እምብርት ኒውዮርክ ከተማ ነው። የኒውዮርክ ከተማ ከንቲባ ዞራህን ማምዳኒ በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ የወጣውን የእስር ትዕዛዝ በተግባር ለማዋል ዝግጁ መሆናቸውን በይፋ አስታውቀዋል። የዓለም አቀፍ የወንጀለኞች ፍርድ ቤት ICC እስራኤል በጋዛ ጦርነት የጦር ወንጀል ፈጽማለች በሚል በኔታንያሁ ላይ የእስር ትዕዛዝ መውጣቱ ይታወሳል። ጠቅላይ ሚኒስትሩ በቀጣይ ሳምንትም ከፕሬዝዳንት ዶናልድ ትራምፕ ጋር ለመወያየት ወደ አሜሪካ የሚጓዙ ቢሆንም ከንቲባ ዞህራን ማምዳኒ ግን ኔታንያሁ በሚመሯት የኒውዮርክ ከተማ ክልል ውስጥ ከገቡ ሕግን እንደማያጥፉና በቁጥጥር ስር ለማዋል ዝግጁ መሆናቸውን በግልጽ ተናግረዋል። ማምዳኒ ኔታንያሁ የጦር ወንጀል ፈጽመዋል ብዬ አምናለሁ፣ እሱም መቅረብ ያለበት ሕግ በሚገኘው ፍርድ ቤት ነው ሲሉ ያቋማቸውን ጥንካሬ አሳይተዋል። ይህ የከንቲባው ማስጠንቀቂያ በአሜሪካና በእስራኤል ፖለቲካ ላይ አዲስ ውጥረት ፈጥሯል። የኬንያው ፖለቲካ ማጽዳትና የታገተችው መርከብ ሚስጥር። በምስራቅ አፍሪካ ጎረቤታችን ኬንያ ደግሞ ታይቶ በማይታወቅ የፖለቲካ ማጽዳት እርምጃ ተወስዷል። የኬንያ መንግስት በአገሪቱ የህዝብ ተቋማት ውስጥ የነበረውን የፖለቲካ ተጽዕኖና ሙስና ለመቀነስ በሚል በ65 የመንግስት ኤጀንሲዎች ውስጥ ሲያገለግሉ የነበሩ የቦርድ አባላትን በሙሉ በአንድ ጊዜ ከስልጣን በይፋ ማሰናበቱን አስታውቋል። ይህ እርምጃ የተወሰደው በቅርቡ በጸደቀው የ2025 የመንግስት ድርጅት ህግ መሰረት ነው። ፕሬዚዳንት ዊሊያም ሩቶ ይህ ለውጥ የመንግስትን ተቋማትን ከፖለቲካ ተጽዕኖ ነጻ ማውጣት፣ ለህዝብ ንጹህ አገልግሎት ለመስጠት ወሳኝ መሆኑን ገልጸዋል። በሌላ በኩል ደግሞ የታንዛኒያን ሰንደቅ ዓላማ የምታውለበልብ የነዳጅ ጫኝ የንግድ መርከብ ከየመን የባህር ዳርቻ ጉዞ ከጀመረች በኋላ ከሶማሊያ ሳይሆኑ አይቀሩም በተባሉ 7 የባህር ላይ ወንበዴዎች ታግታለች። መርከቡ በአሁኑ ወቅት በሰሜን ምስራቅ በሶማሊያ የፑንትላንድ ባህሪ ግዛት ውስጥ እንደሚገኝ ተረጋግጧል። ይህ በእንዲህ እንዳለ ግብጽና ኤርትራ ቀይ ባህር ላይ ደህንነት ያላቸውን ጥምረት አጥብቀዋል። ፕሬዚዳንት ኢሳያስ አፈወርቂ በግብጽ ካደረጉት ጉብኝት በኋላ ሁለቱ ሀገራት በሰጡት መግለጫ የቀይ ባህር ደህንነትና አስተዳደር የሚመለከተው የባህር ዳርቻውን የጠረፍ ሀገራትን ብቻ እንደሆነ አስታውቀዋል። የጠረፍ አካል ያልሆኑ ሌሎች ሀገራት ቀይ ባህርን በህገወጥ መንገድ ለመቆጣጠር የሚያደርጉትን ማንኛውም ሙከራ ዓለም አቀፉን ሕግ የጣሰ መሆኑን በመግለጽ በጋራ አውግዘዋል። ውድ የአውዲ ሚዲያ ተከታታዮቻችን የዛሬው ዝርዝር መረጃችን ይህን ይመስል ነበር። በኢራን ጥቃት የአሜሪካ ወታደር መገደሉ በዓለም ፖለቲካ ላይ ምን አይነት ከባድ መዘዝ ያመጣ ይሆን? በትግራይና በፌዴራል መንግስት መካከል ያለው ፍጥጫ በውይይት እንዲፈታ የእናንተ ሀሳብ ምንድን ነው? ሀሳባችሁን ኮሜንት ላይ አስፍሩልን። ቪዲዮን ላይክ እና ሼር በማድረግ እውነተኛ መረጃ ለብዙሃን እንዲደርስ የበኩላችሁን እገዛ አድርጉ። ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። ስለነበረን ቆይታ ከልብ እናመሰግናለን። ሰላም ሁኑ።